በዓለማችን ላይ በአስገራሚ ክስተቶቹ የሚታወቀው አኦኪጋሃራ ጫካ በውስጡ ብዙ ሚስጥሮችና አስገራሚ ክስተቶችን የያዘ ነው። ታዲያ ይህንን እያወቁ ወደዚህ ጫካ ሰዎች ለምን ይመጣሉ? የሚስባቸው ድብቅ ኃይል አለ? እዛ እስከገቡ በኋላ ምን ያጋጥማቸዋል የሚለው ጥያቄ አሁንም በጥናት ላይ ያለ ጉዳይ ነው። የዚህ አስገራሚ ጫካ ታሪክ የሚጀምረው ገና በጥንት ጊዜ ጫካው አኦኪጋሃራ ከመባሉ በፊት የዛፎች ባህር ተብሎ በሚታወቅበት ጊዜ ነበር። የጥንት አፈ ታሪኮች እንደሚያሳዩት ከሆነ ያለ አግባቡ በሰዎች እጅ ነፍሳቸው የጠፉ መናፍስት የሚያዘወትሩበት ቦታ ሲሆን በ19ኛው ክፍለ ዘመን እድሜያቸውን የገፉ አዛውንቶችን በገዛ ቤተሰቦቻቸው በረሃብ ወቅት በዚህ ጫካ ውስጥ ይጣሉ ነበረ። ታዲያ የእነዚህ ሰዎች ለቅሶ በጫካው ሲሰማ ይስተዋላል። ይህ የጫካው ታሪክ ታዲያ ከብዙሃን ዘንድ የተደበቀ ነበር። አኦኪጋሃራ ዝናው በብዙዎች ዘንድ የታወቀው በ1960ዎቹ በታተመው የኩሮይጁ ካሂ ማቱሱሞቶ ዘ ብላክ ሲ ኦፍ ትሪስ በመባል በሚታወቀው ድርሰት ነበር። ይህ መጽሐፍ የአኦኪጋሃራ ጫካ ውስጥ ያለውን የራስ ማጥፋት ታሪክ አሳምሮ ያቀረበ ሲሆን ሽያጩን በዛው ልክ ከፍተኛ ነበር። በተጨማሪም በዛው ልክ የሞት ቁጥር እንዲጨምርም አስተዋጽኦ አድርጓል። በጃፓን ራሳቸውን ለማጥፋት ያሰቡ ሰዎች ወደ ጭንቅላታቸው የሚመጣላቸው ቦታ ሆኖ በመገኘቱ አኦኪጋሃራ ጫካ ውስጥ የብዙ ሰዎች ሕይወት ሊያልፍ ችሏል። ይህ ታዲያ እርግማን ነው ወይስ ደራሲያኑ ነገሩን አሳምረው ማቅረባቸው የፈጠረባቸው ተጽዕኖ ነው ያስብላል። የታሪክ ባለሙያ የሆነችው ሶልመን ስለዚህ ጉዳይ ተጠይቃ በሰጠችው አስተያየት አኦኪጋሃራ የሚያሳየው ጃፓናውያን በከፍተኛ ሁኔታ በአእምሮ ጭንቀት እንደሚሰቃዩ ያሳያል። ታዲያ ጸጥታና እረፍትን ሲፈልጉ እዚህ ቦታ ጠፍተው በመሄድ መፍትሄውን ለራሳቸው ለመስጠት ይሞክራሉ እንጂ በፊት ለፊት ስለ ችግራቸውና ስለ ህመማቸው ማውራትን አይመርጡም ብላለች። ይሰማቸዋል። አየሩ ይጨንቃል፣ ጸጥታው ይገርማል። ለተመለከተው ሰላማዊ ሊመስል ይችላል፣ ግን አይደለም። በተቃራኒው በጣም አስፈሪና አስጨናቂ ነው። ዞር ዞር ብሎ ለተመለከተው ለቃኘው ጫካ ውስጥ ብዙ ነገሮችን ማየት ትጀምራላችሁ። የተረሱ የካምፕ ማደሪያ ቦታዎች፣ ባዶ የመድኃኒት መያዣ እቃዎችና በየቦታው የተጣሉ ሪቫኖችን ወድቀው ይታያሉ። በአንድ ወቅት ራሷን በዚህ ጫካ ውስጥ ልታጠፋ የነበረች አንዲት ሴት በአንድ ቃለ መጠይቅ ላይ ስለ ሁኔታው ተጠይቃ የሰጠችው ምላሽ እንዲህ ነበር። እዚህ ቦታ የመጣሁት ለመሞት ነበር። ገመድና ደብዳቤን ይዤ ወደ ጫካው ገባው። ነገሩ ግን እየተራመድኩኝ በሄድኩኝ ቁጥር ወደ ውስጥ ጠለቅ ብዬ ስገባ ድምጽ ይሰማኝ ነበር። እርግጠኛ ሆኜ የምነግርክም የሰው ድምጽ አልነበረም። የሆነ ሰዓት ላይ ድምጹ ወደ ዜማ ይቀየር ነበር። ያን ተከትዬ እየሮጥኩኝ ወደ ድምጹ በቀረብኩኝ ቁጥር ወደ ሕፃን ልጅ ሳቅ መቀየር ጀመረ። ለሰዓታትም ከተልኩት እየሮጥኩኝ በጣም እየተነፈስኩኝም ነበር። ያለ ረፍትም ሩጬን ቀጠልኩኝ። ሳላቀው ልክ የሆነ መንፈስ እንደተቆጣጠረው ሰው ደንዝዤ ብዙ ተጓዝኩኝ። በኋላ ግን ከገባውበት ሰመመን ስነቃ ቀና ስል ራሴን ከጫካው ወጥቼ አገኘሁት ትላለች። ጥያቄውም ምን ያተረፈሽ ይመስልሻል ብሎ በጠየቃ ሰዓት ጸጸት፣ ፍርሃት ወይም ራሱ ጫካው እንድተርፍ ፈልጎ ነው የሚል ምላሽ ሰጥታ ነበር። ታዲያ አንዳንድ ሰዎች በእንደዚህ አይነት ክስተቶች ምክንያት ጫካውን ተአምረኛ ነው ይላሉ። ራሳቸውን ለማጥፋት የመጡትን ሰዎች እንዲህ ማዳን ከቻለ ሌሎችንስ ለምን አላዳናቸውም የሚል ጥያቄ ደግሞ በብዙዎች ዘንድ ይነሳል። እውነታው አኦኪጋሃራ ለሰው ልጆች ጭንቅላት ለመረዳት ግራ የሚያጋባ ቦታ ነው። ለአንዳንዶቹ ተአምርን አሳይቶ ሕይወታቸውን ከማጥፋት ሲያድን፣ በተቃራኒው ደግሞ እዛው ገብተው ብዙ ሰዎች ሕይወታቸውን ያጣሉ። ይህ ጫካ በተለያዩ ድምጾች የተሞላ ሲሆን ምናልባትም ለአንዳንዶቹ የሰው ሊመስል ይችላል። ይሁን እንጂ አብዛኞቻችን በመንፈስ ባናምንም ይህ አስገራሚ ቦታ በሰው ልጆች ጭንቅላት ይጫወታል፣ ግራም ያጋባል፣ ከዛም አልፎ ትዕዛዝንም ይሰጣል።
በአሁኑ ሰዓት ጫካ በጎብኚዎች ዘንድ እንደ መዳረሻ ተመራጭ ሲሆን በማህበራዊ ድረገጾችም ብዙ ተከታዮች ያላቸው ሰዎችም በድብቅ በመግባት ለተከታዮቻቸው ጫካውን ያስጎበኛሉ። ታዲያ ከዚህ ጋርም ተያይዞ በጃፓን የሚገኙ አክቲቪስቶችና ተጽዕኖ ፈጣሪ ሰዎችም የዚህን ጫካ መጥፎ ስም ለማድረስ ርብርብን በማድረግ ላይ ናቸው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት የአስገራሚ ታሪክ ቆይታችን ይህንን ይመስል ነበር። በቀጣይ በሌላ ታሪክ እስከምንገናኝ ድረስ ቸር ይቆዩን።